ይህን ነገር ስናገር ብዙ ሰዎች ሊቀየሙ ወይ ቅር ሊላቸው ይችል ይሆናል፣ ግን እውነት ነው። ይህ አረብ ሀገር ልጁን የላከ የሁሉም ኢትዮጵያዊ ታሪክ ነው፣ እውነተኛ ታሪክ። አረብ ሀገር ሄዶ የተጠቀመ ማን አለ? የአረብ ሰራተኛ ሆና እንቅፏን አታ እድሜዋን፣ ልጅነቷን፣ ወጣትነቷን ሁሉ ሰውታ የምትልከው ገንዘብ ለቤተሰቦቿ ነው። ቤተሰቦቿ ግን ያለ አግባብ ገንዘቧን የትም በትነው እንዴት እንደመጣ ሳይገባቸው የትም በትነው ወይ እነሱ አልተጠቀሙበት ወይ ይቺ ሚስኪን ስደተኛ አልተጠቀመችበት። እንዲያው መና ቀርቶ አንድ ቀን ወደ ሀገሯ ስትመጣ ስትመለስ ያ ብር የለም። ቤተሰቦቿም ያው እንደ ድሮ ናቸው። ቢበዛ ወደ ከከተማ ራቅ ብሎ አንድ ቤት ምናምን ሊሰሩላት ይችል ይሆናል። ይህ ህይወቷን የሚቀይር ነገር አይደለም። ስለዚህ ያላት አማራጭ ወደዚያው ወደ መጣችበት ወደ አረብ ሀገር መመለስ ነው። ሌላ አመታትን፣ ሌላ ጊዜ፣ ሌላ እድሜ መፍጀት። አስቡት ስንቱ ኢትዮጵያዊ እየባከነ እንደሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች ዛሬ ትንሽ ለየት ባለ ነገር ነው የመጣ ነው። ዛሬ ፎከስ የምናደርገው አረብ ሀገር የሚገኙ ውድ እህቶቻችንና ወንድሞቻችን ላይ ፎከስ አድርገን ህይወታቸውን ይቀይራሉ ብለን የምናስብበትን አንድ ሀሳብ እሱ ላይ እናወራለን። አብራችሁን ሁኑ። ውድ ተመልካቾቼ ዛሬ በስደት ላይ ያሉ ኢትዮጵያውያን እንዴት ዩቲዩበር መሆን ይችላሉ የሚለውን እናወራለን። ቆይ አንድ ጊዜ አውቃለሁ ዩቲዩበር መሆን ትንሽ ውስብስብ የሚመስላቸው፣ ትንሽ አስቸጋሪ የሚመስላቸው ብዙ ሰዎች አሉ። የምርም አስቸጋሪ ነው፣ ግን ደግሞ ቀለል አድርገን ካየነው ደግሞ ሁላችንም ዩቲዩበር መሆን እንደምንችል እርግጥ ነው። ብዙ ሰዎች ይጨንቃቸዋል። እንዴት ነው ቪዲዮ ልሰራ የምችለው? እንዴት ነው ቻናል ክሬት ማድረግ የምችለው? እንዴት ነው አሁን እየሰራ ያለው ስራ ጋር ቪዲዮ መስራት አይመቸኝም እኮ ብለው የሚያስቡ በጣም ብዙ ሰዎች አሉ። ይህ ግን ቀላል ነው፣ ታደርጉታላችሁ። ስኬታማ ዩቲዩበር መሆን ትችላላችሁ። በዛሬው ቪዲዮዬ ይህንን ነገር ሶልቭ የምናደርግበትን ለዚህ ነገር መፍትሄ የምናበጅበትን ሀሳብ ይዤ የመጣሁት። ስለዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይህ ነገር ደግሞ ይጠቅማል ብላችሁ ለምታስቡት አንድ ሰው ላኩት። ጓደኛችሁ፣ እህታችሁ ወይ ወንድማችሁ ሊሆን ይችላል። ይህንን ሀሳብ ይህንን ቪዲዮ በማየት ራሱ እንዲቀየር ራሱን ደግሞ የሆነ ክሬቲቭ ሊያደርግበት የሚችልበት አንድ ነገር ላይ ይደርሳልና ሸር አድርጉለት፣ አትጎዱም። እሺ ወደ ዋናው ሀሳቤ ልምጣና እንዴት ነው ቪዲዮ ክሬት የምናደርገው? የምንሰራው ስራ ጋር እኮ አይሆንም የሚለውን ነገር አብረን እኔ ብዙ ጊዜ በስደት ላይ የሚገኙ እህቶቻችንና ወንድሞቻችን የሚሰሯቸው ስራዎች ይታወቃሉ። ሴቶቹ ቤት ሊያጸዱ ይችል ይሆናል፣ እቃ ሊያጥቡ ኦር ደግሞ ምግብ ሊያዘጋጁ ይችል ይሆናል። ብዙ ጊዜ እነዚህን ስራዎች ያከናውናሉ። ወንዶቹ ደግሞ በግ፣ ፍየል ኦር ደግሞ ግመል ሊጠብቁ ይሆናል፣ ወይ ደግሞ አትክልተኛ ይሆናሉ። አንዳንዶቹ ሹፌር፣ እንደዚህም ዘበኝነትም የሚሰሩ ብዙ ኢትዮጵያውያን ስደተኞች አሉ። ስለዚህ እነዚህን ስራዎች እንዴት ነው ወደ ቪዲዮ ቀይሬ የራሴ የሆነ ኮንተንት ልፈጥር የምችለው? ጊዜን በአግባቡ በመጠቀም እንዴት ነው ገንዘብስ ጀነሬት ማድረግ የሚችለው የሚለውን አብረን እናያለን። እንዴት አሪፍ ቪዲዮ ክሬት እንደምታደርጉ በምሳሌ ላስረዳችሁ። ምሳሌ አንዲት ሴት ጠዋት ተነስታ ከእንቅልፏ እንደተነሳች ወይ ደግሞ ቤት ልታጸዳለች፣ ወይ ዕቃ ታጥባለች፣ ወይ ደግሞ ምግብ ታዘጋጃለች። እሺ አንዱን ነገር እንውሰድ፣ ቤት ማጽዳት። ቤት ለማጽዳት እንግዲህ የተዘበራረቀ የተበታተነ በየቦታው ሶፍት፣ በየቦታው መጠጥ፣ አልጋው ያልተነጠፈ ትንሽ የቆሸሸ ሊሆን ይችላል። ስለዚህ የመጀመሪያው ስራችን ምንድነው? 5 ደቂቃ ከማጽዳታችን 5 ደቂቃ ብቻ በመቀነስ ከማጽዳታችን በፊት 5 ደቂቃ ብቻ በመቀነስ ሙሉ ቤቱን ከመጀመሪያ እስከ መጨረሻ ያ ማለት 3ኛ፣ 2ኛ፣ 4ኛ ፎቅ ሊሆን ይችላል
እያንዳንዱን ክላስ ቪዲዮ ሪከርድ እናደርጋለን ማለት ነው። ይህንን ልክ እንደጨረስን ቪዲዮ ስልካችንን አስቀምጠን ቤታችንን ፏፈሽ እናደርጋለን። ቤታችንን ጽድት ካደረግን በኋላ ቀጣዩ ስቴፓችን ምንድነው? አሁንም ስልካችንን በማንሳት ቅድም ባነሳንበት መንገድ ሁሉንም ክላሶች እያንዳንዱን ክላሶች ሪከርድ እናደርጋለን። ስለዚህ አሁን ቪዲዮ ሪከርድ አድርገን ጨረስን። ቀጣዩ ነገር ምንድነው የሚሆነው? በጣም ብዙ አፕሊኬሽኖች አሉ። ካብከትን መጠቀም እንችላለን። ኦር ደግሞ በራሳቸው ጀነሬት ሊያደርጉልን የሚችሉ ሌሎች ሲምፕል አፕሊኬሽኖችን በመጠቀም እነዚህን ሁለት ቪዲዮዎች አንድ ቪዲዮ ማድረግ፣ ሌላ ተጨማሪ ነገር ሳንጠቀም። ስለዚህ እነዚህን ቪዲዮዎች አንድ አደረግን ማለት አንድ ዩቲዩብ ሊሆን የሚችል አንድ ቪዲዮ ክሬት አደረግን ማለት ነው። ስለዚህ በቻናላችን ላይ ይህንን ነገር በምንፖስትበት ሰዓት ይህ ማለት ምን መሰላችሁ? በሳምንት አንድ ቀን ሊሆን ይችላል፣ ኦር 2 ቀን 3 ቀን ሊሆን ይችላል፣ ወይ ደግሞ ከቻልን በየሳምንቱም ሊሆን ይሆናል። ግን በተመሳሳይ ሰዓት በተመሳሳይ ጊዜ ይህንን ቪዲዮ የዩቲዩብ ቻናላችን ላይ ፖስት እናደርገዋለን ማለት ነው። ስለዚህ በየሳምንቱ 2 ቀን ኦር 1 ቀን ይህንን እንደዚህ አይነት ቪዲዮዎች እየሰራን ፖስት እናደርጋለን። እዚህ ላይ ፎከስ እንድታደርጉ የምፈልገው ዛሬ ገንዘብ እንድታገኙ ወይ ደግሞ ዛሬ ከፍተኛ የሆነ ሰብስክራይበር በአንድ ጊዜ አግኝታችሁ ከፍተኛ የሆነ ቪው በአንድ ጊዜ አግኝታችሁ ገንዘብ ጀነሬት እንድታደርጉ አይደለም። ዛሬ ስራ አላችሁ፣ ቢዚ ናችሁ ምናምን ቪዲዮ ኤዲት ለማድረግ እንኳን ጊዜ የላችሁ። እኔ የምፈልገው ግን ቻናላችሁ ላይ ቪዲዮ ፖስት አድርጋችሁ ቀለል ያሉ ቪዲዮዎችን ፖስት አድርጋችሁ ሰብስክራይበሮችን መሰብሰብና ትንሽዬም ብትሆን ዎች ሀወራችንን ማሳደግ ነው። ስለዚህ የዛሬ 2 ዓመት ኦር 3 ዓመት ወደ ኢትዮጵያ ስትመጡ ግን በቀላሉ ገንዘባችሁ ባይበቃችሁ ኦር ደግሞ እንደ ተጨማሪም ስራ ይዛችሁት ሊሆን ይችላል። ይህንን ቻናል በራሳችሁ መንገድ የተሻለ ነገር በመስራት የተሻለ ገቢ ጀነሬት እንድታደርጉ ይረዳችኋል ማለት ነው። ገንዘባችሁ በቂ ከሆነና እንደ ትርፍ ስራ የምትይዙትም ከሆነ ጥሩ ተጨማሪ ገንዘብ ጀነሬት ታደርጉበታላችሁ። እዚህ መታችሁ ግን ኑሮ ወይ ደግሞ በአጋጣሚ ገንዘብ ይዛችሁ ባትመጡና የራሳችሁ የሆነ ስራ ባይኖራችሁ እንኳን ይህ ነገር እንደ አንድ ስራ የራሳችሁ የሆነ በየወሩ ገንዘብ ጀነሬት የምታደርጉበት አንድ ነገር አገኛችሁ ማለት ነው። ባጭሩ ወርሃዊ ተከፋይ ትሆናላችሁ ማለት ነው። ስለዚህ ዛሬን ሳይሆን ነገን አስባችሁ እመኑኝ የዩቲዩብ ቻናል ክሬት ብታደርጉ ትጠቀማላችሁ። በተለይ አረብ ሀገር የምትገኙ እህትና ወንድሞቼ ይህ እድል ባያመልጣችሁ ጥሩ ነው። ዛሬን ተጠቀሙበት። የዛሬ 2 እና 3 ዓመት ስትመጡ አትቸገሩምና። እንግዲህ የዛሬ ፕሮግራም ይህን ይመስል ነበረ። እንደተጠቀማችሁ ተስፋ አደርጋለሁኝ። በነገራችን ላይ ይህ ቪዲዮ እናንተ እንኳን ባትጠቀሙበት ለአንድ እህታችሁ ኦር ደግሞ ለዘመዳችሁ ወይም ለጓደኛችሁ ወይ ለወንድማችሁ ሸር ብታደርጉለት እርግጠኛ ነኝ ሀሳቡ ውስጥ የሆነ ነገር ይኖራልና ራሱን ሊያዘጋጅ ይችላል፣ ራሱን ለዚህ ነገር ሊያበቃ ይችላልና ተጠቃሚ እንዲሆን ታደርጉታላችሁ ብዬ አስባለሁ። ስለዚህ ሸር አድርጉት። ያላችሁን አስተያየት ደግሞ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።